ሪፖርት ይደረግ ነበር። እስላሙ ሁሉ ሪፖርት ያደርግ ነበር። ዛሬ እስላሙም ቁጭ ብሎ አላህ ያ ረቢ እድሜ ስጠው ጤና ስጠው ያ ረቢ ይልልኛል ይጸልይልኛል። አይ መቆየት መጽናት ጥቅሙ ይሄ ነው። ባቋም መጽናት ድርቅ ብሎ ባቋም መጽናት እንዲህ ያለ መልሽለጥለጥ እንዲህ ዳንኤል ክብረትን አለመሆን በቃ ቀጥ ለምን ብቻችሁን አትሆኑ? ቀይ ባህር ማዕበል ሱናሚ ሆኖ ቢመጣ እሳት ከሰማይ ቢዘንብ አውሎ ንፋስ ቢነሳ ጫጫታ ግርግር መድፍና ታንክ መብረቅ ቢያጓራ ነቅነቅ አለ ማለት አቋምህን ይዘህ መቀጠል። ቀን ሌላ ማታ ሌላ በክረምት ሌላ በበጋ ሌላ ሴት ስታይ ሌላ ወንድ ስታይ ሌላ ቄስ ስታይ ሌላ ሼክ ስታይ ሌላ ፓስተር ስታይ ሌላ ኡስታዝ ስታይ ሌላ ልምጥምጥ እስስት መሆን አያስፈልግም። ቀጥ አድርገህ አቋምህን ይዘህ መሄድ። ካስከሰሰ ያስከስስ፣ ካስገደለ ያስገድል፣ ካስመረቀ ያስመርግ፣ ካስከበረ ያስከብር፣ ካሾመ ያሾም፣ ከደህይህም ደይ ሲኦል የምትገባ ከሆነ ሲኦል፣ ገነት የምትገባ ከሆነ ገነት። አቋም ያስፈልጋል። መሽለጥለጥ አያስፈልግም። በአማራ ጉዳይ፣ በኦርቶዶክስ ጉዳይ፣ በኢትዮጵያ ጉዳይ አልሽለጠለጥም። እኔ መቼም አልሽለጠለጥም። አማሮች ቢክዱ እንኳን አማራ የሚባል የለም ቢሉ እኔ አልክድም። አያገባኝም። እኔ ኢትዮ 360 ነኝ እንዴ? እኔ ዘመድኩ ነኝ። እንደዛ ነው። እስቲ አለን ይላሉ። እስቲ አለን አሉ። ልቀጥል ወይ? እስቲ ቀጥል ካላችሁኝ ነው የምቀጥለው። እንዴት ነው ደረቅ አረኩት እንዴ? ደረቅ አረኩት ትንሽ ላላላ አድርገው እነ ሙጂብን አስከፋዋቸው። ዋሃቢን አስከፋውት እንዴ? እንዴት ነው? አለን ዘመዴ ይላል። ምን መሄጃ አለ ደግሞ አንዱ ምን መሄጃ አለን? እንደኔ ፕሮግራም የለም። ይኸውልህ የትም ብትገባ እንደኔ አይነት ፕሮግራም አታገኝም። አለባብሶ ነው የሚሄደው። ሰምና ወርቅ ነው የሚያወራው። ቅኔ ነው የሚያወራው። ምናምን ነው የሚያወራው። እንደኔ የለም አለን አለ በቃ አለን። ያኑራችሁ። እዚህ ታች ያላችሁት ኮፒ ሊንክ ሼር፣ ውጭ ያላችሁት ገባ በሉ። እዚህ ቲክቶክ ላይ ያላችሁ ወደ ውስጥ ገባ በሉ። 1500 ሰው ዘጭ ብሎ ከውጭ አለ፣ ከውስጥ አለ። ከውጭ ደግሞ በር ላይ የቆማለ። አንቺ እዛ በር ላይ የቆምሽው ግቢ፣ ወደ ውስጥ ገባ በይ። አንተ ፀጉርን አትፍተልትል፣ ግባ ወደ ውስጥ ገብተህ ቁጭ በል። እዚህ ጋር ታብታብ አድርግ፣ ኮፒ ሊንክ ሼር አድርግ። ለሌላው ውጭ ቁጭ ብለህ ምን ትሰራለህ? ገባ በል። ቀጥል አባቱ አለ። እስኪ ቀጥል ዘመዴ። አቤት እንዲሁ ከሰው ደስ ሲል ግን ቀጥላለ። በቃ በእውነት ቀጥል ዘመዴ፣ ቀጥል አለ። ቀጥል ምንም በቃ ምን ሜጃለን። ቀጥል ዘመዴ። ይሁን ላይ ሰው እየሰማኝማ እኔም እንዴት እንትን እላለሁ። ቀጥላለን ማለት ነው። እንግዲህ ሌላው የምንሄደው ወደ የጸረ ኢትዮጵያ ኃይሎች እየሄዱ ነው። ይህንንም ራሱን በቻለ በሰፊው መጣበታለሁ። የጸረ ኢትዮጵያ ኃይሎች ፌክ ኢትዮጵያኒስቶች እና የጸረ አማራ ኃይሎች እንትን የበግ ለምድ የለበሱ አካላትና ኃይሎች ሰሞኑን እየተፍረከረኩ ዋጋቸውን እያገኙ እያየኋቸው ነው። በጣም ብዙዎቻችሁም እየጻፋችሁልኝ ነው። ዘመዴ ጉድ እያየን ነው እያላችሁ ብዙዎቻችሁ እየጻፋችሁልኝ ነው። እኔም እያየሁ ነው። አሁን ዛሬ በኢትዮ 360 ላይ የደረሰውን ነገር ምንም ነገር መናገር አልፈልግም። አስቀድሜ ስናገር ስትወግሩኝ፣ ስትወቅሱኝ፣ ስትሉኝ የነበራችሁ ሰዎች በሙሉ አሁን እናንተ ደግሞ በተራችሁ እኔ ምንም አያገባኝም። እኔ አሁን ተመልካች ነኝ ብዬ አቅቶ ላንቃዬ ጉሮሮዬ ተቀዶ ተሰንጥቆ ጨርሼ አሁን እያየው ነው። ቲያትሩን እያየው ነው። ከዳርኩት እያየው ነው። ንስሐ በመግቢያዬ በስተርጅና እኔ ምን ክፉ አናገረኝ? እኔ ክፉ አልናገር።
አንዴ ተናግሬ ያለው በፊት ለሱም የሆነሳ እየገባው ነው። በቃ አለቀ። አያገባኝም። ኢየሩስና ሀብታሙ ምን አገባኝ? ሽማግሌ ጋር ያስታርቃቸው። ብሩክ እናንተና ተፋጁ ምን አገባኝ? ጌትዬና አፈወርቅ እንደዚህ ምን አገባኝ? አገባኝ አገባኝ አገባኝ። እኔ ማቀው እኔ ማስታውሰው እኔ የለከፍኩት ምንም ጤና እንደሌለው ግን አውቃለሁ። እኔ የነከስኩት ሲደማ ነው የማየው፣ ጠብ ሲል ነው የማየው። እኔ ጅራቱን የያዝኩት ስለቀው ገደል ሲገባ ነው የማየው። መጀመሪያ አስቀድሜ እናገራለሁ፣ ተው እረፍላለሁ፣ አስጠነቅቃለሁ፣ መክራለሁ፣ እዘክራለሁ። ከዛ በተረፈ አለቀ። መጨረሻ ላይ የሚሆነው ማየት። እንዲህ አይነት በሽታ የጀመረኝ መቼም ሲያመኝ ጤና የለኝም። እንዲህ አይነት በሽታ የጀመረኝ መቼ መሰላችሁ? ከባህታዊ ገብረ መስቀል ጊዜ ነው የጀመረኝ። ባህታዊ ገብረ መስቀል ዓለሙን እያሰገደ ዓለሙን እያንበረከከ ዓለሙን መከራ እያበላ እኔ እዛ አብሬው እየኖርኩኝ ከዚህ ሰው ጋርማ መቀጠል የለብኝም ብዬ አልኩ። እኔን ያነቃኝ ምንድን ነው? እኔ ራጉኤል ሄጄ መማሬ እነ ብርሃኑ ጎበና፣ እነ ቀሲስ ሰለሞን ሙልጌታ፣ እነ ቀሲስ እሸቱ፣ እነ ዳንኤል ክብረት፣ እነ አቡነ አሁን ያኔ ቃለ ጽድቅ እነ አቡነ አብርሃም፣ አማሃ ኢየሱስ በወቅቱ ቀደም ብሎ አማሃ ኢየሱስ እነሱ የሚያስተምሩትን ወንጌል መስማቴ ለወጠኝ፣ ቦታ እንዲይዝ አደረገኝ። ስለዚህ ገብረ መስቀል ጋር ስመጣ እዛ ከምማረው ወንጌል ጋር የተጋጨ የተፋጨ ነው። ገብረ መስቀል መድረክ ላይ ቆሞ ወደ ታች ያያቸውን ሴቶች ተራ በተራ በብላሽ ገንዘብ ሳንቲም ሳይከፍል እያነወረ ከሱ ጋር መቀጠል አልችልም። አሮጊት አይል፣ ባለትዳር አይል፣ ምን አይል ምን አይል እግዚአብሔር ፈቅዶልኛል በሚል በጴንጤዎች ስታይል እንትን ሲል ያንን ወጥቼ ተጋፈጥኩት። አቤት ከገብረ መስቀል ጋር መጣላት፣ ከአለት ጋር መጣላት መላተም ነበር። ወያኔን ስለሚሰድብላቸው እንደዚህ ይሆናል ስለሚል ደርግ ሲወድቅ ተናግሯል ስለሚባል በቃ እሱ ያንን የህዝብን ስሜት በትንቢት መልክ ኮርኩሮ ይዞ የህዝብን የሚያነውር ይህን ሰው መጋፈጥ ነበረብኝ። የደረሰብኝን ዱላ የደረሰብኝን ማዕት እኔ ነኝ የማውቅ። በቤት ውስጥ ታቦት አስቀምጦ በቤት ውስጥ ጽላት አስቀምጦ ያፈረሱ ቄሶችን እያመጣ እዛ የቀጨኔ መድኃኔዓለም የታላቁን ደብር ሲሻማ ስርዓቱ መንግስቱ ደግሞ ቤተክርስቲያን እንድትዋረድ ኦርቶዶክስ እንድትዋረድ ሲያደርግ ሳይ እንዴት ዝም እላለሁ? ገብረ መስቀል ገንዘብ አለው። ገንዘቡ ደግሞ ጳጳስ ይገዛል፣ ገንዘቡ አስተዳዳሪዎች ይገዛል፣ ገንዘቡ ሰባኪያን ይገዛል፣ ገንዘቡ ካህናትን ይገዛል። ምክንያቱም በየዓለሙ ላይ ያሉት የቦብ ማርሌ ቤተሰቦች ከኮንሰርታቸው የሆነ ፐርሰንት ዶላር ያስገቡለት ነበር። ስለዚህ ገንዘብ አለው፣ በገንዘቡ ይነዳ ነበር። ስለዚህ ይህን ሰው መቃወም ነበረብኝ። ያው ተቃወምኩት፣ ነከስኩት። እኔም አፈር ከደቼ በላው። እኔና ዲያቆን እንግዳ ወርቅ ቀሲስ እንግዳ ወርቅ ነበርን። አፈር ከደቼ በላን። መኮንን አሁን አሜሪካን አለ። እኛ ተዛ ወጣን። ግን ያው ገብረ መስቀል የሆነውን አይታችሁታል። ከዛ እነበጋሻው ናቸው። እነበጋሻው ሰማይ ምድር የሚከተላቸው፣ በአየር በምድር የሚከተላቸው፣ ሀብታም ድሃው የሚከተላቸው፣ እነሱን መናገር ማለት በራስ ላይ መብረቅ እንደማዘዝ ነበር። እነዚህ ቅጥረኞች ናቸው። ስርዓቱ ወያኔ እና አቦይ ስብሐት መልምለው የላኳቸው ናቸው። ኦርቶዶክስን እንዲያፈርሱ የተላኩ ቀሳቂዎች ናቸው። እነዚህ ጴንጤ ናቸው፣ የኦርቶዶክስን ልብስ የለበሱ ብዬ ወጥሬ ከዲላ የመጡትን በጋሻውን፣ ትዝታውን፣ እነ ዘርፌን፣ ይሄ ደግሞ ክልሱን አሰግድን አያገባም። እሱ ደግሞ ምሽት ባላቸው የሞቱባቸውን ሴቶች ስልጠና ይሰጣል። ምን አይነት ስልጠና እንደሆነ ሄደው የሰለጠኑት ነው የሚያውቁት። ባላቸው የሞቱባቸውን፣ ባላቸውን የፈቱ ባለሀብቶችን፣ ሴቶችን በቃ ሲያሰለጥን ሲገፋ የሚውል ነው እና አያገባም። የሁሉም ነው፣ ሁሉንም እኩል የሚያስተናግድ ነው። እነዚህ ነውረኞች በቤተ ክርስቲያን ቀኖናና ስርዓት እንደመያዝ እነሱ የራሳቸውን ፍልስፍና ፈጥረው አመጡ። እነሱን ተጋፈጥኳቸው ብቻዬን። በቦክስ አስቀጠቀጡኝ፣ እስር ቤት ወሰዱኝ፣ በመኪና አሳፈኑኝ፣
ፈረዱብኝ፣ ከርቸሌ ዘብጥያ ወረዱኝ። ከኔ ጋር የነበረው እግዚአብሔር ግን ኃይለኛ ስለነበረ እማያንቀላፋ ስለነበረ እኔ ሃይማኖቴን ብዬ ብዙ ነገር አጣው። በነ ስብሐት ነጋ በነማ ስንትና ስንት ነገር ተደረኩ። ንብረቴን አጣው፣ ምኔን አጣው፣ ሁሉን ነገር አፈር ከድሜ አፈር ከደቻ በሉኝ። እኔ ግን ነክሻለሁ። ዛሬ እኔ ያለሁ እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ነኝ። በጋሻው ፓስተር ነው፣ ትዝታው ፓስተር ነው፣ ዘርፌ ፓስተሪት ናት። ዛሯ መከራ የሚያበላት ፓስተሪት ናት። አሰግድ ፓስተር ነው። ከቤተ ክርስቲያን ህብረት የላቸውም። በቅዱስ ሲኖዶስ በቅዱስ ፓትርያርኩ ተወግዘው የተለዩ ናቸው። ለከፍኩ ነው፣ በቃ አለቀ። ሲያመኝ ጤና የለኝም። ያው እንደሚታወቀው ነው። መጀመሪያ አልልከፍ፣ ከለከፍኩ ግን አይቼ ነው። ዛሬ ተሐድሶ የለም፣ ከፍ ያለው ቱፋ የለም። ከፍ ያለው ቱፋን የገባበት ገብቼ አፈር ከድሜ ያበላሁት እኔ ነኝ። ከፍ ያለው ቱፋ ኦሮሞን አስደስቶ፣ እናቱ አማራ ናት፣ አባቱ ቱፋ ኦሮሞ ነው። የአባቱን ቤተሰቦች ለማስደሰት ብሎ የእናቱን ዘር ሲሰድብ የኖረ ሲያዋርድ የኖረ በድቁናው ሰርቆ የተባረረ ነውረኛ ሴት ደፋሪ፣ ኦሮሞነቱ ግን ከፊት ያመጣው ቸርች ያስከፈተው ምናምን ነበር። ወስዶ ኦነግ የእናቱን ዘመዶች የአባቱን ዘመዶች አሩሲ አረዳቸው፣ ጨፈጨፋቸው። ወንዝ ወርዶ አጋድሞ አረዳቸው። የሚያገለግለው የኦሮሞማው መንግስት ሊረዳው አልቻለም። ጴንጤነቱ ሊያድነው አልቻለም። ሚኒሊክን ተሳድቦ፣ ኦርቶዶክስን ተሳድቦ፣ ቅዱሳንን ተሳድቦ፣ ትግሬንና አማራን ሰድቦ አዋርዶ የኢትዮጵያ አምላክ የራሱን ቤተሰብ አዋረደበት። የራሱን ቤተሰብ ደም አፈሰሰበት። ዛሬ ዲዳ ሆኖ በ12 ቁጥር ምስማር ከንፈሩ ተቸንክሮ ተለጉሞ ተቀምጧል። ይሄው ነው ያለው። ያኔም ስቃወመው ነበር፣ ትክክል አይደለም ስለው ነበር። ወዳጄም ስለነበር እንነጋገርም ስለነበር የዋሃቢ እስላምንና ጴንጤን አስደስታለሁ ብሎ በዛም ገንዘብ አገኛለሁ ብሎ ፍዳውን በላ፣ ፍዳውን አበሉት። የለም ወያኔን እንደዛ ለከፍኳት። ብዙ ሰው ለክፏል። እነ ያየሽው ሽመልስ እኔን አሰደዱኝ። ያየሰው ሽመልስ ማለት ሁሉን አጣ። ሁሉን ካጣም በኋላ ቲያንስ የሚባል ጀምሬ ያየሰው ሽመልስ ነበር። የኢትዮ ፎረሙ ሄዶ ቲያንስን እንደዚህ አጭበርባሪ እንደ ሌባ ነው ብሎ ገንዘብ ስጡን ብሏቸው 3 ሚሊዮን ነው 6 ሚሊዮን ከብሩክ ጋር ሬዲዮ ፋና እያሉ ጠይቀው መከራ በልተው ያንን ስንትና ስንት ስራ የሚሰራ በዓለም ላይ ስራ የሚሰራ እዚህ ጀርመን ስራ የሚሰራ ሌላ ሀገር ስራ የሚሰራውን ድርጅት ካምፓኒውን አባረሩት። በጣም አባረሩት። እንደውም እኔ ላይ ጻፈ፣ እኔም ጻፍኩበት፣ እሱም ጻፈብኝ። ፌስቡክ ላይ ትዝ ይለኛል። ተመላለስን። ዛሬ ሀገር የለውም፣ እሱ ወጥቷል፣ ተሰዷል። እሱ ተሰዷል፣ ስደተኛ ነው። ያየሽው ሽመልስ ግንቦት ሰባቶች ነክሽ ያስኳቸው ጸረ ኢትዮጵያ ናችሁ፣ ጸረ አማራ፣ ጸረ ኦርቶዶክሶች ናችሁ፣ እግዚአብሔር ያፈርሳችሁ አልኳቸው። ፈረሱ። ዛሬ ግንቦት ሰባት የሚባል የለም። እነ ታማኝ ኢትዮጵያን ሲክዱ ነከስ ናቸው። ምህረታብ ወንድሜን እረፍ፣ ተው አልኩት። ምህረታብን ተው ስለው መንጋው ይሄ መንጋ ህዝብ መንጋ ሰፈረብኝ፣ ወረደብኝ። ለምህረታብ እኔ ነኝ የምቀርበው። ምህረታብን በውስጥ ያልኩት እኔ ነኝ የማውቀው። ምህረታብ ትጠፋለህ፣ ክብርህን ጠብቅ፣ እንደተወደድኩን ተው፣ የምታደርገው ነገር ጥሩ አይደለም አልኩት። እምቢ አለ። ምህረታብ ዛሬ በዚፕ አፉን ለጉመውት ሳይለንት ሙድ ላይ ያስቀምጠውት ዛሬ በአሜሪካ ምድር ካሉት በታች ከሞቱት በላይ ሆኖ ያ ዓለም በአውደ ምሕረት የሚያጣብብ ሰፊውን የአዲሱ ሚካኤል ጥቅጥቅ አድርጎ መንገድ ዘግቶ እስከ ፓስተር እስከ አውቶቡስ ተራ የእግዚአብሔርን ቃል ይመሰክር የነበረ ሰው አያያዙን ስላልቻለ አጠቃቀሙን ስላልቻለ ዋጋውን አገኘ። ታው ያልኩት ምን አመጣችሁ እናንተ? ምንም። ሄኖክ ፋነነ ፏለለ። ሄኖክ ዲያቆን ሄኖክ ታው አልኩት፣ እምቢ አለ። ነከስኩት። ዛሬ ሄኖክ አለ? የለም። በመጣበት ፍጥነት ቢሄድ ኖሮ ቤተ ክርስቲያንን በአናቷ ይተክላት ነበር። ቲክታከሮቹ እነፈለገ የሚባሉ ፈላባቸው። የሚሆኑትን የሚያደርጉትን አሳጣቸው። ቤተ ክርስቲያን ሳትወክላቸው መከራ አበሉ። መጣውና እረፉ ስል
እነ ቤታዮ የሚባሉ የቲክቶክ ጋለሞቶች በሙሉ ተሰብስበው ነጠላ ለብሰው ፈለገ ተጽዕኖ ፈጣሪ ነው፣ ፈለገ ተጽዕኖ ፈጣሪ ነው፣ እሱ ላይ የሚጮሁት እንደዚህ ናቸው ብለው እነመማር እነዚህ ህጋዊ የኢንተርኔት ላይ የኔ ቢጤዎች ለማኞች፣ ኮፍያ ለማኞች፣ አበባ ለማኞች ተወዝፈው ከብልጽግና አጀንዳ እየተቀበሉ ይህንን ወጣት ሽባ ሐሞተ ቢስ ያደረጉ ያደነዘዙ አሉ። ዛሬ የሉ። በቀለ ወያ በላይ በቀለ ወያ ታዋልኩት፣ እምቢ አለ፣ ነከስኩት። ዛሬ ያለ የለም። እንዴት ያለ ወዳጄ ነበር። ጭምብሉን የገፈፍኩት እነ ታዬ ቦጋለ ከዛ ከኢትዮጵያ ጀምሮ ከዘመነ ተሐድሶ ጀምሮ ታውስለው ይህን የመሰለ ኢትዮጵያዊ አንተ ወያኔ፣ አንተ ኦነግ ነህ፣ አንተ ጋላ ነህ፣ ታዬ ግን ኢትዮጵያዊ ነው፣ የአማራ ወዳጅ ነው እያሉ ጎንደር እየወሰዱ ባህር ዳር እየወሰዱ ካባ እየሸለሙ አረ ተው እባብ ነው፣ ተው ዘንዶ ነው ይውጣችኋል ስል ይሄ አማራ ጥገኛ የሆነው ይሄ በቃ ሐሞተ ቢስ እሱ ማሸነፍ አይፈልግም። ተንጠላጥሎ በሰው ላይ ተንጠላጥሎ መክበር የሚፈልግ ይሄ ለሱ እያገዘ መከራ እያበላ እኔን ወረደብኝ። እግዚአብሔር ይስጠው። ታዬ መጨረሻ ላይ ልባቻ አናታቸው ላይ ቆመልኝ። ጥፋ ከዚህ አለ። የምን አማራ ነው አለ። የምን አማራ ጥፋ ከዚህ አለ። ጥፋ አለ። ዋሻው እንዴ ንገሩኝ። ዋሻው እስካሁን አልዋሻው። ኤርሚያስ ለገሰ ዋቅጅራን ተው ኤርሚያስ እረፍ ስለው ኤልያስ ክፍሌ እንኳን ደውለው ዘመዴ ስለ መነጋገር አለብን ሲል ስለ ኤርሚያስ ነው አልኩት። አዎ አልነጋገርም፣ ከአንተ ጋር አልነጋገርም። እኔ በመረጃ ላይ አልተናገርኩ፣ በቲክቶክ ላይ ነው የተናገርኩት። ስለዚህ ኤርሚያስን ያልኩት ደግሞ እረፍ፣ እኔ አውቃለሁ፣ ከቻልክ ኢትዮ 360 ለቀውጣ፣ ካልቻልክ ዝም በል፣ ያለበለዚያ ኤርሚ እረፍ አልኩት። ባለቤቱ ታከብረኛለች፣ እሱ ያከብረኛል። የጻፈልኝ የነገረኝ ነገር በሙሉ አለ። ምድረ ፕሮፌሰር እየደወለ አንተ ከሱ በልጠ ነው፣ አንተ ከኤርሚያስ በልጠ ነው፣ ምንድን ነው ፍላጎትህ? ኢትዮጵያ አንድ እንዳትሆን ነው የምትሰራው። ለምንድን ነው እሱን መንከስ የፈለግከው? ለምንድን ነው እሱን መናገር የፈለግከው? እኔ ምን ተናገርኩኝ? እረፍ ነው ያልኩት። እኔ እና እሱ ተግባብተናል። እሱን የቀጠረው እሱን ያመጣው እሱ እየሰራ ያለውን አውቃለሁ። ምንድን ነው የምታወሩት? አገር ጮኸብኝ። ወዳጅ የሚባሉት በሙሉ አሉብኝ። እኔ ኬሬዳሽ ምን ተዳይ ዛሬ ኤርሚያስን ያው እያያችሁት ነው። ሳንቲም የከተተበት ሁሉ እንደ ቴሌ እንደ ህዝብ ስልክ የሚያናግረው ነው። አለቀ። እስክንድርን ገና ስናገረው ግንቦት ሰባት ዲሲ ግብረ ኃይል አማራው ይሄ ኢትዮጵያኒስቱ ምናምን አለብኝ። ጉዳይህ ነው፣ ጉዳይ ነው። እስክንድር እረፍ፣ እንተዋወቃለን፣ እረፍ። አማራን አትበጥብጥ። ይህንን ቅጥረኝነትን ተው። ጎንደርን ለሁለት፣ ወሎን ለሁለት፣ ጎጃምን ለሁለት፣ ሸዋን ለሁለት እየከፈልክ ነው። እረፍ። ወጥተህ ከልጆች ጋር ኑር። ታው እረፍ ስለው አፈር ከድሜ ካላበላን አላችሁ። ራሳችሁ አፈር ከድሜ በላችሁ። ሀብታሙ አያሌውን ስናገር አለ። እኔ ሀብታሙ አያሌውን በስልክ ረጅም ሰዓት በዋትሳፕ በምን አውርተን በግንባር የመረጃ ቲቪ ባለቤቶች ጋሽ ሰለሞንና ወይዘሮ መሰረት ባሉበት 2 ቀን እስከ ሌሊቱ 8 ሰዓት አስቀምጬ ታው እረፍ፣ ውጣ ከመሃላቸው፣ አንተ መሪ አይደለም፣ እነሱ እርስ በርሳቸው ይስማሙ። የአማራ ትግል አንተ ልትመራው አትችልም። ውብ አንተ እንዳለቀሰበት ሞተ። እኔ አንተ ቅጥረኛ፣ እኔ አንተ ወታደር አይደለሁም፣ ለአማራ ነው የወጣሁት እኔ እንዳለ ሞተ። ጋሻ አሰግድ እንዳለቀሰ እንደተንገበገበ ሞተ። ምን ይሙት ይኑር አይታወቅም። ያው ከትግሉ ሞተ። መቼ አሰግድ የተያዘ ቀን እነ ሳሚ የሚባለው የጎንደሩ ስኳድ የኢየሩሳሌም አሁን ዛሬ ኢትዮ 360 እንዲያደረገን የምትለው እነ ብሩክ ጮቤ ረገጡ፣ እነ ጌጥዬ ጮቤ ረገጡ። ሀብታሙ አያሌው አሰግድ አልተያዘም፣
ቦሌ ነው መገናኛ ምንትስዬ ተቀምጦ የፋኖን ሚስጥር እያወጣ ነው በደረሰኝ መረጃ መሰረት ምናምን እያለ አላገጠበት። ብዙዎች በኢትዮ 360 ተመቱ። የአማራ ኃይሎች ተመቱ። እስክንድር ዶላር ስለነበረው ያንን ዶላር እየሰጠ እነ ዶክተር አምሳሉ ጋለቧቸው። አማራ አንድ እንዳይሆን አደረጉት። አርበኛ ዘመነ ካሴ ላይ ወረዱበት። አርበኛ ዘመነ ካሴን ቀጠቀጡት። አርበኛ ዘመነ ካሴን ሰደቡት። በመጨረሻ ግን ያው እንዳያችሁት ሆነ። ከነስም አጠራሩ አፈር ከድሜ አበበስክስ ዘና ብሎ ይኖር የነበረ በአማራ ትግል ይሸቅል የነበረ ልጆቹን ያሳድግ የነበረ ቴስላ ይገዛ የነበረ በየሳምንቱ የአማራ መዋጮ እያለ ይሄንን ዳያስፖራ $100 $50 እልብ ያደርግ የነበረ ጎፈንድሚ እየተከፈተ ጭድ ያደርግ የነበረ እንጀራቸው አድርገው መተዳደሪያቸው ያደርገ ታው እረፍ አልኩት። ነከስኩት። አለቀ። ከነከስኩት ጤና የለውም። የጎንደር ስኳድ የጎጃሙን ሸኔ ሸንጎ ነከስኩ ነው። አለቀ። ዳንኤል ክብረትን እነ ዶክተር አምሳሉን እነ ቴዎድሮስ ትርፌን እነ አኪላን እነ አልማዝ ባለጭራ እነ አስረስ ማረይን እነ ፓስተር ምስጋናው አንዱ ዓለምን እነ አኪላን ነከስኩ ነው። አለቀ። የፌስቡኩ ምንድነው የኢንተርኔቱ ዓለም የዚህ የቲክቶክ መንደሩ ጋንግስተር የነበረ የፈለገውን በመስደብ የፈለገውን በመናገር ያሸማቀቅ የነበረ ሲፈልግ አንድ እስላም ሲፈልግ ጴንጤ ሲፈልግ ኦርቶዶክስ ሲፈልግ አማራ ሲፈልግ ትግሬ ሲፈልግ ጉራጌ ሲፈልግ አገው ሲፈልግ ኦሮሞ እየሆነ እየተወነ የአማራን ትግል የኢትዮጵያንም ትግል አፈር ከደቼ ያበላ የነበረ የቲክቶክ መጋኛ የሆነውን ዮኒ ማኛ የሚባለውን ቴዲ አዋሳ ቤት ሲያንቀለቅለው ገብቶ 3 ክንድ መቃብሩን ቆፍሬ ህዝብ እያየ ገንዤ ቀብሬ አፈሩን በላዩ መልሼ ደናውን ብዬ ከዚህ ከኢትዮጵያ ፖለቲካ ከብጥባጭነቱ ሳይለንት ሙድ ላይ አድርጌ አንገቱን እንዲቀብር አድርጌ ነው ያባረርኩት። ማኛ ይመሰክራል። ጠነጠጠ። ከዛ በኋላ አለቀ በቃ። ምን እሰራለሁ? ጴንጤነት ይሻለኛል። ሳይሄደ የሴቶች ሚኒስትር ሆነ። አልማዝ ባለጭራ ሀብታም ነበረች። በአማራ ትግል ከኡጋንዳ ካለው ከእስክንድር ዘመድ ጋር ሆና ትጨፈጭፍ የነበረ ለሸዋ የተዋጣ ብርን ክታርጋ የበላች የሸዋ ፋኑን እንደ ሀብታም ትኖር የነበረ ገባ በሉ ብር እናዋጣ እያለች በፋኖ ስም የንጉስት ኑሮ ትኖር የነበረች ጉሮሯ ላይ ቆምኩባት። ጉሮሯ ላይ ዛሬ ወፍ የለም። ዛሬ ያ ኩንስንስ የለም። ከኔ ጋር አትላተም። የዳዊት ወንጭፍ ነኝ ብያለሁ። አለቀ። እኔ ራሴን መሸጥ ስላልፈለኩ ነው እንጂ ማሻሻጥ ስላልፈለኩ ነው እንጂ እንደውም ብዙዎች እየመከሩኝ አልተጠቀምኩበትም እንጂ ከዩ ጩፋ እበልጣለሁ እኔ፣ ከእስራኤል ዳንሳ እበልጣለሁ እኔ፣ ከዮናታን እበልጣለሁ እኔ። ይሆናል ያልኩት ይሆናል፣ አይሆንም ያልኩት አልሆነም። ግን እንጀራዬ አላደረኩትም። ሞጣን መሰለ የሚናገረውን የማያውቅ ከእግዚአብሔርም ተሰይጣንም የተጣላ ከአማራም ከትግሬም ከኦሮሞም የተጣላ ከራሱም የተጣላ መናገር እንጂ ማድመጥ የማይችል ለክርክር ይጋብዙታል። አንዳንዴ እኔ ክርክር ይጋብዙትና አያናግራቸውም፣ ጭራሽ አያወራም። አለቀ። ያ ሞጣን ንቅሳቱን ጠቅሼ ሳይለንት ሙድ ላይ ያረኩት ደግሞ ሲነሱበት ከፊቱ ቀድሜ አትነኩትም ብዬ ተከራከርኩለት።
ምክንያቱም ሞጣ ከኢንተርኔቱ ዓለም መጥፋት የለበትም። የቲክቶክ ድምቀት ነው። ተማና ተትግስት ብሪጅስቶን ጋር እዚህ ጀርመን ያለችው አሮጊቴ ከሷ ጋር ማለት ነው። ሞጣ እንኳን ከአቅሙ እዚህ ከሶ የነበረ ጀርመን ዳ የሆነው ይሄ ነው። እንኳን እንትና አንድ ነገር ብቻ እናገራለሁ። ኢትዮ 360 ከፈረሰ ቆይቷል። ኢትዮ 360 ማንም አያነሳውም። ኢትዮ 360 የአማራ የመጀመሪያው ፓርት ላይ የመጀመሪያው መሀል አካባቢ የአማራ ድምፅ ሆኗል። የአማራ ድምፅ ሆኗል። መጀመሪያ የዓለም ስርዓትም የሚያውቀው ኢትዮ 360 የበግ ለምድ የለበሰ አደንዛዥ አድርጎ ስለሚያው ዩቲዩብም አይነካውም፣ ፌስቡክም አይነካውም ነበር። በኋላ ላይ ግን አማራ ሆኖ መታገል የአማራ ድምፅ ሆኖ መታገል ጀመረ። እነ ኤርሚያስ አንድ የአማራ ፋኖ፣ አንድ የአማራ ልዩ ኃይል 1000 የኦሮሞ ወታደር ይነዳል ብለው የተናገሩት ኢትዮ 360 ላይ። ኢትዮ 360 ከአማሮች የሚመጣውን ገንዘብ በጣም አየ፣ ተመለከተ። በሱፐር ቻት እና በሱፐር ስቲከር ብቻ ደሞዛቸው ይከፈል ነበር። በወር 50 ሺህ 60 ሺህ 70 ሺህ ያገኙ ነበር፣ ይከፋፈሉ ነበር ከእርዳታው ከሚሰጠው ከልመናው ውጪ። ስለዚህ የአማራ ፖለቲካ እንጀራቸው ነበር እና ከአማራ ጋር ግጥም አድርገው ወያኔን አፈር ከድሜ ሲያበሉ፣ አብይን አፈር ከድሜ ሲያበሉ የዩቲዩብ ካምፓኒ የምን ካምፓኒ ጸረ አማራ ኃይል ስለሆነ ኢትዮ 360 የሚባል በፌስቡክ እንዳይታይ በዩቲዩብ እንዳይታይ አገደ። ስለዚህ በአማራ ላይ ተንጠልጥለው ቀሩ። ከዛ በኋላ የአማራን ትግል ማቡካት ጀመሩ። ጠፍጥፈን ካልሰራን የራሳቸውን ፋኖ ማደራጀት ጀመሩ። በአማራ ስም ገንዘብ ተሰብስቦ 3 ሚሊዮን 4 ሚሊዮን ብር እነሱ በሸነና የሚሆኑበት የፈለጉትን ፋኖ የሚገዙበት የፈለጉትን ፋኖ የሚሸጡበት ሆኑ። የዲሲ ግብረ ኃይል ባልደራሶች እነ ዶክተር አምሳሉ ይህን ተቃወምኩኝ። እስክንድር ባለቤቱ ትግሬ ናት። ሁልጊዜ ደግሞ እስክንድር የሚመርጠው ዶክተር አምሳሉ ነው። የመነጽር ያደረገውን ሰውዬ ነው። በባልደራስም ጊዜ በምንም ጊዜ ገንዘብ ያዥ የሚያደርገው እሱን ነው። ለምንድን ነው ብዬ ጥያቄ አነሳው፣ ተቃወምኩኝ። የደቡብ ጎንደር ሰው ነው ስጠይቅ፣ ሚስቱም ትግሬ ናት። የዚህም ቤታቸው ሚስታቸውን ትግሬ ታቅፈው የሚተኙ አማራንን የሚሉ ሰዎች እንዴት ነው የአማራን ዋናውን የደም ስር ገንዘቡን የሚመሩት ብዬ መመርመር ጀመርኩኝ። የእስክንድር ሚስትና የዚህ የዶክተር አምሳሉ ሚስት ታናሽና ታላቅ እህትማማቾች ነው አሉኝ እና የቤተሰብ ጉባኤ ያደረጉት። ከዛ በእስክንድር ስም የሚመጣውን ገንዘብ ይሄ ሁላ ወፈ ሰማይ ይቀራመተዋል፣ ይበለዋል፣ ያስነካዋል። ስለዚህ የነዚህ የሚደርቀው ምንጩ የሚደርቀው በዚህ ምክንያት ነው ብዬ ያው ወገብዛላው ላይ ቆምኩኝ። ዘመቻ ተዘመተብኝ። እንደምታዩት እሱም እንኳን ሰው ሆኖ አሁን በቀደም በአንዲት ወፍራም ሴትዮ ላይ በአንድ ሴትዮ ላይ ያሾፍ ነበር። አያሌው መንበር እንደ ሰው ራሱን ቆጥሮ ማለት ነው። በእውነት የእግዚአብሔር ስራ የተገለጠበት አያሌው መንበር በፌስቡኩ ላይ በሰው ሰውነት ይቀልድ ነበር። አንዲት ሴት ስትጨፍር እሱ ያንን አምጥቶ ያላግጥ ነበር። እሱም ሰው ሆኖ አዲስ አበባን ሳያይ ከባህር ዳር ተነስቶ አሜሪካ የገባ ሰው ብአዴን በሰው ያላግጣል በእውነት። ይሄ ደግሞ እሱ አጠገብ ያለው አፍንጫው ረጅሙ ይሄ ስላሴ እጅ ስራ የሆነው እሱ ደግሞ የእስክንድር ያጎቱ ልጅ ነው። ታውቁታላችሁ እንግዲህ እሱ ወንዴ ተክሉ ኡጋንዳ አስገብተውታል። ወደ አሜሪካንም ሊወስዱት አልተቻለም ነበር። ይሄ ደግሞ ከእሱ አጠገብ ያለው ደግሞ የደርግ ወታደር ነው። የደርግ አየር ኃይል የነበረ ግንቦት 7 ነው። እንትናን ታውቁታላችሁ፣ የፈራ ይመለስ እዛ ወደ ላይ መውጣት ነው። እነዚህ ሁሉ ግንቦት 7 ናቸው። ያቺ የሐረሯ የኔው እንትን ናት። ያ ሀብታሟ እያለው ነው። እዚህ ፓስተር ምስጋና አንዱ ዓለም አለ። በዚህ ኤርሚ አለ። ኤርሚ ዲሲ ግብረ ኃይል አሁን ዛሬ ኢትዮ 360 እሱ ወርሷል። ከዛ አቤስ ክስ አለ። ከዛ ኢየሩስ አለች። ይሄ ዶላር እዝ
የኢትዮጵያን ፖለቲካ ግንቦት ሰባት ሆኖ ሲያጨማልቅ የነበረ ባልደራስ ሆኖ ሲያጨማልቅ አዲስ አበባን ያስወረሰው ባልደራስ የሚባል እስክንድር የሚመራው አደንዝዞት የአዲስ አበባን ህዝብ አደንዝዞ። ስለዚህ ይሄንን መጋፈጥ አለብኝ ብዬ ተነሳው። መዓት ነደደብኝ፣ እሳት ነደደብኝ። የሉም አንዳቸውም። እኔ ግን አለሁ። ዘመድኩን ከመረጃ ቲቪ ካልወጣ ብለው ከግርማ ጋር ተመሳጥረው፣ ግርማ እንደውም ሰሞኑንም እየነካካኝ ነው። ሰው ቢነግረውም እምቢ ብሏል። ለኤልያስም እነግረዋለሁ። የመረጃ ቲቪ ባለቤቶች የሉም፣ አሁን እነሱ የሉበትም። ግን ለኤልያስ አቤቱታ አቀርባለሁ። ይሄ ግርማ ካሳ የሚባል አሁንም በፌስቡኩ እየነካካኝ ነው። ደግሜ እነግርሃለሁ ግርማ፣ መረጃ ቲቪ አላስወጣኝም። መረጃ ቲቪ ደግሜ መግባትም እችላለሁ። ደግሜ መግባት ይችላል። ደሜን ያፈሰስኩበት፣ ላቤን ያፈሰስኩበት፣ የመሰረትኩት የአማራ ድምፅ የሆነ ነው። ከመረጃ ቲቪ የወጣሁት እኔ በእኔ ምክንያት መረጃ ቲቪ ከሚደበደብ እነ ኢየሩስ ማናትች እነ አልማዝ ባለጭራ እነማ አሳድሞ የጎጃሙ ጋንግስተር መከራ ከሚያበላበት እኔ በቲክቶክ እና በቴሌግራሜ ልቀጥል። ከዛ በኋላ ስጨርስ የጎጃምን ትግል ስጨርስ እመጣለሁ ብዬ ነው የወጣሁት። ያስወጣኝ ያስፈረመኝ እባክህ ዘመድ ያለኝ የለም። ቆሜ አመሰግናለሁ። የሆነ የለም። ግርማ ግን አሁንም አትበጥብጥ፣ አትነካካኝ፣ መልስ እንድሰጥ አታድርገኝ። አርፈ ስራህን ስራ። በቃ በጀመርከው መልካም በአንተ በራስ መንገድ ስራ። እዛው ነግረውሃል፣ እዛው መልስ አትስጥ። ዘመድኩን አልፈርምም ብሎ ወጣ። ምንድነው መፈርመው? ማን ነው ፈርም ያለኝ? ለምንድነው መፈርመው? ነፃ ሰው ነኝ እኔ። በነፃነት ነው የሚሄደው። አንተ አስረስ ለምን ይነካል አልክ? ጎጃም ምን ትሰራለህ አልከኝ። ጎጃም ገባለሁ አስረስን እነካለሁ አልክ አልክ። አንተ የምታመጣው ነገር የለም። እኔ ከኤልያስ ጋር ነው የተነጋገርኩት። እኔ ከባለቤቶቹ ጋር ነው የተነጋገርኩት። ግድ የለም እኔ ዞር ልበል ነው ያልኩት። ኤልያስም አለ ባለቤቶቹም አሉ። ስለዚህ አንተ ይሄንን ባትገባበት ጥሩ ነው። ግርማ ኦሮሞነት መብትህ ነው። የአማራን ትግል መብት። እኔ ቆንቱ እዚህ የአማራ ትግል ላይ እየዳከርኩኝ እኔ አንተን ለምን እስከ ተቀበሉ ድረስ እስከ ሰሙ ድረስ ምን አገባኝ? ግን ፕሮቴስታንትነትን ምክንያት አድርገህ የጎጃሙን የፕሮቴስታንት ፓስተሮች ለማዳን፣ የጎንደሩን የነ ፓስተር ምስጋናውን ለማዳን፣ የሸዋውን የነ ማነው የፓስተር ዮናስን የነሱን ለማዳን አንተ ጴንጤነትን ተጠቅመ እኔን ከትግሉ መንፈስ ውጪ በሃይማኖት አይን እያየህ እነቋቅራለሁ ብትለኝ አልፋታም። አንተን ስነካ መረጃን ስለምነካ ነው። መረጃ መነካት የሌለበት መደገፍ ያለበት ብቻውን የአማራ ድምፅ ሆኖ አማራ እንዲሰማ ያደረገ ተቋም ስለሆነ፣ ስለዚህ ያ ተቋም እንዲፈርስ ካልፈለክ በስተቀር አትነካካኝ። በቃ አልነካህም፣ አልደርስብህም፣ አትድረስብኝ። አስነጥሻለሁ፣ ጨርሻለሁ። ስለዚህ ይሄን በዚህ በኩል እንድታዩት አሳስባለሁ። እዚህ እኔ የለከፍኩት እናንተም ዘርዝሩ። ማን ስንቱ ላይ ጮኻችሁብኝ። አሁንስ አለቀለት፣ አሁንስ በቃው ዘመዴ ያላችሁት ስንቱን ነው። ነገር ግን እነዛን ሁላ ተሻግሬያለሁ። እነዛን ሁሉ አሸንፈናል። ምንድን ነው ያልኳችሁ? ጎጃሞች ሀብታሙ አያሌውን ያስፈርሙታል ብያለሁ። ሀብታሙ ለከፈለው የሚጮህ ብር ያለበት ቦታ ድምፅ የሚሆን ወንድማችን አለቀ። ስለዚህ አሁን ጎጃሞች ይገዙታል ብዬ ኢትዮ 60 ውስጥ እንዳለ ተናግሬ ነበር። ስለዚህ ሀብታሙ አያሌው በነፃ ዝውውር የጎጃሙን ኃይል አድናለሁ ብሎ እንደ አስረስ ማዕሬ አስገብተውታል ማለት ነው። ስለዚህ የሚዲያ ሰራዊቱን ጎጃም አምጣ። ያን ጎጃምን አፈር ያበላውን ጎጃምን አሁን ባለሀብቱም ምኑም እዛ ገብቶ እንትን ብሎ ይመቷል ማለት ነው። እነ አቶ ወርቁ አይተነው የሚባሉ የጎጃም ባለሀብቶችን አፈር ከድሜ ያበላቸው ሀብታሙ አያሌው አሁን ዛሬ መጥቷል። እንግዲህ እንዴት እንደሚቀበሉት እናያለን። የግብፅና የምናምን ገንዘብም አሁን እንደሚፈስ የብአዴንም ገንዘብ አሁን በሀብታሙ አያሌው በኩል ስራውን እንደሚሰራ እናያለን። መብቱ ነው እንደፈለገው። ሰዎች እነ ኢየሩስን 7 ሰው 50 ሰው 60 ሰው አያቸው። ሀብታሙ አያሌውን ግን 1000
200 ሰው ሲከታተለው ነበር ብለው ሲያደንቁ አይቻለሁ። ሀብታሙ አያሌው የገዛው እኮ 1.2 ሚሊዮን ፎሎወርስ ያሉትን ሰገነት የሚባል የዩቲዩብ ቻናል ነው የገዛው። ስለዚህ ሀብታሙ አያሌው አሁን ከአማራ አንጻር ተቃራኒ ሆኖ ስለሚቆም ዩቲዩብም አይዘጋውም፣ ዩቲዩብም አይናገረውም፣ ዩቲዩብም አይነካውም። ግን 1.2 ሚሊዮን ፎሎወር ያለው ሰው 1500 ሰው ሲከታተለው እንደማየት የሚያስቅ ነገር የለም ማለት ያስቃል። ይሄን ደግሞ ለማየት ይሄ የሰባበርኩት ያደቀኩት የአገው ሸንጎ ቅባታሙ የጎጃም የናስረስ ማሬ ቡድን አሁን በግልጽ መናገር ጀምሯል። እንመልከታት። አልማዝ ባለጭራዋ የምትጽፈዋን ማየት እንችላለን። እና አልማዝ ባለጭራዋ በሁለቱ መካከል በተፈጠረው ጸብ ይሄን ያለችው ቤተልሔም ዳኛቸው ዘውዴ ትባላለች። የአያቷን ብትጨምር መገርሳን ጥሩ ነበር። ቤተልሔም ዳኛቸው ዘውዴ መገርሳ ነው የምትባለው። እሷ ለማን ነው እያገዘች ያለችው? ሀብታሙ አያሌው ተሾመ አፍራሳ። ይሄ ሳቤት መቼም ለማ መገርሳ፣ ይልማ መርዳሳ፣ ፈይሳ ሌሊሳ፣ ቶሎሳ እንዲሁ እኮ የሳ ነገር መቼም ሳድስ የሚገርም ነው። እውነት እንነጋገር ከተባለ አለች ቤተልሔም ዳኛቸው ዘውዴ መገርሳ፣ እውነት እንነጋገር ከተባለ ያለ ሀብታሙ አያሌው ኢትዮ 360 ምንም ነው። በእርግጠኝነት ለኢየሩስና ጓዶቿ ሚዲያውን እንኩ ብሎ ቢሰጣቸው 3 ወር ማቆየት አይችሉም። ከነ ችግራችንም ቢሆን ሀብታሙ የኢትዮ 360 ምልክት ነው፣ አቅማችሁን ወቁ ለማለት ነው አለች ቤተልሔም ዳኛቸው ዘውዴ መገርሳ ለሀብታሙ አያሌው ተሾመ ማነው ስሙ አፍራሳ። ጉድ እኮ። ስለዚህ እዛ እነ ኢየሩስ ደግሞ መጥተው ሲናገሩ ደግሞ እሷ እየገባች ቲክቶክ ላይ ትጽፍ ነበረ። አንድ ልኬልሃለሁ፣ ከዚህ ሌላ አንድ ካለ አምጣ ውስጥ እዛ ውስጥ ገብታ ሲያምጣልኝ ወደዚህ ሳብ አድርገው 360ዎች ሲናገሩ እዚህ ጋር አይቻት ነው። ያው ቤተልሔም ዳኛቸው እዚህ ጋር አለች። አሁን የምንደግፈው ሀብታሙ አያሌውን ብቻ ነው ትላለች ማለት ነው። እንግዲህ ተመልከቱ። ቤተልሔም ዳኛቸው ጎጃሜ ናት። ጎጃም ያለች ኦሮሞና አገው ናት። ግን የአማራን ትግል የምትመራ አዝማሪ ናት ማለት ነው። ደግሞ ኢየሩሳሌም ደግሞ የጎጃሜው የምናላቸው ስማቸው ሚስት ናት። ከዛ ሀብታሙ አያሌው አፍራሳ ሲወጣ ማን ገባ? ጌጥዬ ያለው የሚባለው የደጀን ልጅ የጎጃም ልጅ ኢትዮ 360 ገባ ማለት ነው። ብሩኬ ኦሮሞ ነው፣ ተው ስለው እምቢ ብሎ ነው። እሱ ደግሞ እዛ ገብቷል ማለት ነው። እንደው ይቅር ይበለኝ፣ እኔ እዚህ ውስጥ የምናገረው ነገር የለም፣ ክፉ እያናገሩኝ ነው። ስለዚህ አሁንም የጎጃሙ ኃይል እጁ ረጅም ነው። 2 ቦታ ከፍሏቸው ጎንደሮችና ጎጃሞች ናቸው የተቀራመቷቸው። እነ ዶክተር አምሳሉ ሀብታሙን ገዙት። ይሄኛው ኃይል ደግሞ በገንዘብ እንዲደግፋቸው አመጡት። መጀመሪያ ሸዋን ይዘው ነበር ገንዘብ መቦጥቦጥ የፈለጉት። ሸዋ በመረጃ ቲቪ በኩል ሸዋን ነበር መቦጥቦጥ የፈለጉት። በዛ በኩል ያለው ምንጭ ሲዘጋ ባለው ለመሄድ ሞከሩ፣ አልተቻለም። ስለዚህ አሁን ተለያይተዋል። ጎንደሮች በበላይ ሀብታሙን ይዘውታል። ጎጃምን እያወደሰ ከዛ በኋላ ስራ መስራት ነው የሚፈልጉት። ዋናው ነገር የኢትዮጵያ ኃይሎች ለምንድን ነው ጸረ ኢትዮጵያ ፌክ ኢትዮጵያኒስቶች ለምንድን ነው የፈረሱት? ለምንድን ነው የተናዱት? ሚዲያዎቻቸው ለምንድን ነው የኮሰመኑት? ለምንድን ነው ቀልብ ውቃቢ የራቃቸው ያላችሁ እንደሆነ አንድና አንድ ነው። ያም አማራ ሆይ ገንዘብህን እንዳትሰጥ ብዬ እንቅ አድርጌ ስለያዝኩ ሰማኝ። አማራ ሰማኝ። ታለቀ። ይሄ ጥገኛ
ይሄ ጥገት የሆነ እንደ ፈረንጅ ላም የዳያስፖራውን አማራ ዶላር ሲበጠብጥ የነበረ በፋኖ ስም በአማራ ችግር በአማራ ስቃይ ማህበር እያቋቋመ ፓርቲ እያቋቋመ በየሳምንቱ ፓርቲ እያፈረሰ የአማራ ፋኖ ህዝባዊ ግንባር ብሎ 3 ሚሊዮን ዶላር ይግጥና በ15 ቀኑ ደግሞ የአማራ ፋኖ ህዝባዊ ሰራዊት ይልና 2 ሚሊዮን ዶላር ይግጣል። በሚቀጥለው 15 ቀን ደግሞ የአማራ ፋኖ ህዝባዊ ድርጅት ይልና 6 ሚሊዮን መጋጥ ነበር የሚፈልገው። ስለዚህ የአማራ ችግር የአማራ ምክንያት ሆኖ ለመጋጥ ለመብላት በፊት በኢትዮጵያ ስም ግንቦት 7 ሆኖ የብዙ አማሮችን ቤት ያሸጠ ግሩፕ ነው። መኪናቸውን ያሸጠ ግሩፕ ነው። ደሞዛቸውን ያሸጠ ግሩፕ ነው። በየሀገሩ እንትን አቋቁሞ ምንድነው የሚባለውን አቋቁሞ በአውስትራሊያ በአውሮፓ በካናዳ እያለ የአማራውን ገንዘብ የጋጠ አንድም ኦሮሞ አንድም ትግሬ ግንቦት 7ን አልረዳም። ለግንቦት 7 ገንዘብ የሰጠ የለም። አማራው ነው የሰጠው። አማራን የኢትዮጵያ ባንዲራ እያሳዩት አማራውን የኢትዮጵያን ስም እየጠሩለት እንደ በግ ወደ ቄራ እየወሰዱ አርደው ነው የበሉት። እነሱ አብይን ተከትለው እግሩ ላይ ወድቀው ወደ 4 ኪሎ ሲገቡ አላማከሩት፣ ቻው እንኳን አላሉት። እና አንዳርጋቸው ጽጌ እነ ናምን ዘለቀ እነ ታማኝ በየነ እነ ብርሃኑ ነጋ ግር ብለው ነው የሄዱት። ግር ብለው ሜዳ ላይ አስጥተውት ዛሬ ደግሞ እዛ ልመቻቸው ሲል መጣው። ኦኬ ቆይ ኢትዮጵያ እንበል አማራ እንበል ብለው ራሳቸውን እንዳሜባ እየከፋፈሉ ኢኤምኤስ ይላሉ፣ ከዛ ኢሳት ይላሉ፣ ከዛ ኮምባስ ይላሉ፣ ከዛ ምንድነው ደግሞ እሱ መሳይ መኮንን በዚህ በኩል ማለት ምናምን ይላል። አማራ ሆኖ መጡ። አማራ ሆኖ ተገለጡ። አብይ ጋር ሲሄዱ ኦሮሞ ነን እኛ በእንጀራ እናቴ ኦሮሞ ነኝ ይላል፣ በእንጀራ አባቴ ኦሮሞ ነኝ ይላል ሰው። እንደው ይሄ እኮ በጣም ነውር ነው በእውነት። በፊት ትግሬ ነኝ ይል የነበረው በሙሉ አሁን ደግሞ በእንጀራ አባቴ ኦሮሞ ነኝ እንዴት ይባላል? ነውር እኮ። እንደዛ ሲል የከረመው ደግሞ አሁን መጥቶ እኛ አማሮች ይላል። ዋናው ጸረ ኢትዮጵያ ኃይሎችን የናደው ቁረጡት፣ ይችል ቆርጣችሁ ያዙት። ገንዘባችሁን ያለ ማውጣታችሁ አሁንም 54 የአማራ ማህበራት አሉ። አንድ ሆነው መሬት ያለው አምኖባቸው እስካልመጡ ድረስ አማራ ገንዘብህን እንዳትሰጥ፣ ያዘው ገንዘብህን። የአማራ ማህበራትን የሚመሩ ትግሬዎች፣ የአማራ ማህበራትን የሚመሩ ኦሮሞዎች፣ የአማራ ማህበርን የሚመሩ ደቡቦች የአማራ ስም ይዘው አማርኛ እየተናገሩ የምትቀፈልበት ምክንያት የለም። ዘር ቆጥረህ ወደ ላይ 7 ወደ ጎን 7 ቆጥረህ ለአማራነቱ ምስክር አምጥቶ ጸረ አማራ ኃይል የፖለቲካው ቅማንት የትግሬ ዲቃላ እስኳድ ጎንደር ተቀምጦ ቢሮ አዲግራትና መቀሌ የከፈተ ጸረ አማራ ኃይል በአማራ ስም የአማራን ትግል የኢኮኖሚ የፖለቲካ ጫፍ እንቅ አርጎ ይዞ አላላውስ እያለ የአማራ ትግል ፈቅ አይልም። ጎጃም ያለው ጋንግሪን የአገው ሸንጎ የአገውና የአማራ ጠላት ቅባታሙ ጸረ ኦርቶዶክስ ጸረ ሃይማኖት ጸረ ሰው ቡድን አስቀድሞ የተዘጋጀ የዛሬ 30-40 ዓመት የተዘጋጀ በስልጠና ያደገ እርዳታ ቦታ ጋዜጠኛውን በሙሉ የያዘ በሰፊው መጣበታል። ይሄ ራሱን እንዳሜባ እየከፋፈለ በተለይ የጎጃሙ ደግሞ ከባድ ነው እንዳይመስላችሁ። ያንን ኃይል ገንዘብ እየሰጣችሁ ነው አፈር የገባችሁት ማለት ነው። የገባችሁት ይሄ ብቻ አይደለም። እንደው ዝም ብያችሁ ላሳያችሁ። እንደው ዝም ብዬ ላሳያችሁ። አንድ ትንሽ ነገር ብልጭ ላድርጋላችሁና ተመልከቱት።
የሚዲያ ኃይል ቃል ነው። ራሱን በቻለ ርዕሰ አንቀጽ ስለምመጣበት ነው። አስቀድሞ ነው ሚዲያውን የተቆጣጠሩት። በተለይ የጎጃሙ ኃይል ቀድሞ ነው የተዘጋጀበት። ለምሳሌ ተስፋዬ ወልደ ስላሴ እንመልከት። ጋዜጠኛ ነው፣ ጎጃም ያለ ልጅ ነው። የአሚኮ ሲሰራ የነበረ ነው። በአባቱ ትግሬ በእናቱ የአገው ጉምዝ ነው ብለው ነው የሚሉት። ብላክ ላዮን ሚዲያ ብሎ ከፍቶ የመጣ ሰው ነው። እነ በረከት ስምዖን እንግዲህ ይናገራሉ። እዛ አሚኮ የነበሩ እዚህ የአማራ ሚዲያ ኮርፖሬሽን ውስጥ የነበሩት ሰዎች ይናገራሉ። ምን እንደሆነ ይናገራሉ። ገንዘብ የተባለበት ቦታ እሱ ነው የሚመጣው። ራሱ ተናግሮታል። ማርሸት በቪዲዮ በድምፅ በለቀቀው ቅጂ ላይ ኮሚሽን እየወሰዱ ገንዘብ ያለበት ቦታ ሁሉ እየመጡ ነው ያላቸው። ተዘጋጅተው ነው አስቀድመው ገንዘቡ ወደ ታች እንዳይደርስ ላይ መጥተው አንቀው አማራ የሚመስሉ አማርኛ የሚናገሩ የአማራ ስም ያላቸው እና አንሙት አብርሃም ኤቢሲ ሚዲያ ላይ ያለው ጎጃም ነው። ከወያኔ ጋር ሲያንዘጠዝጥ የነበረ አሁን ደግሞ እዚህ መጥቶ የሚያደርገውን እያያችሁ ነው። እነ ፋሲሌኔ ያለም ጎጃም ነው። ጎጃም የኤምኤስ ሚዲያ ላይ ያለ ኢሳት የነበረ የመራዊ ጎጃም መራዊ ከነዘመነ ጋር የነበረ ኤርትራ በረሃ ድረስ ሄዶ እንትን ሲል የነበረ ምን አላቸው ስማቸው ጎጃም ነው። ጊዮን ሚዲያ ብሎ የከፈተ እና አንድ ዶክተር ነው የሰጠው ተብሎ አንድ ዶክተር ነው የሰጠው ተብሎ ራሱ እኔ እንትን ማርሸት ነው የነገረኝ። በድምፅ ሜላከልኝ አለ ወደ 200,000 ነው ምናምን ዶላር ተሰጥቶት ኢትዮ 360 ጥለህ ወጥተህ በራስህ ጊዮን ሚዲያን ክፈት የተባለ ማለት ነው። አደራ ዘላለም አደራ ነው። ባዶ እግር የሚባለው መረጃ ቲቪ ላይ ያለ ጎጃም ነው። በኢንተርኔት ላይ የድብትርና የምድር የትግሬ አፈቀላጤ የወያኔ ገረድ ዜናቸው በሙሉ ሲያጨበጭቡ የነበሩት ከወያኔ ጋር ወያኔዎች እንኳን እነ ጌታቸው ረዳ እነማ ኢንተርቪው ይሰጡት የነበረው ለበቃሉ አላምረው ነው። የፊት ቅርጹ የትግራይ የመሰለ ንግግሩ ጎጃም የመሰለ የሰው ሚስት አፋቶ አንድ ወለዩ ሚስት ያለችውን ምስኪን ልጅ አፋቶ አሁን ባልናት ሚስት አለያይቶ ራሱ መንግስት በሰጠው ኮንዶሚኒየም 4 ኪሎ ያስቀመጠ ደፋር በቃሉ አላምረው ማለት እመጣላለሁ። በደንብ አድርጌ እመጣላለሁ። ጎጃም ነው። በጎጃም ስም የተቀመጠ እንትን ያለ ነው ማለት ነው። እና አበበባዩ ኢትዮ ፎረም ጎጃም ነው። ያማኑኤል ልጅ ቶሎ ብሎ እንዴት ሚዲያው እንደያዙት ማየት ትችላላችሁ። እነ ስንታየው ቸኮልን ማየት ትችላላችሁ። ስንታየው ቸኮል ባልደራስ የነበረው ጎጃሜ አሁን ጎጃሜ ነኝ ያለው እሱም ወጣ ጎጃሜ ነኝ ያለ መጨረሻ ላይ ጎጃሜ ነኝ ያለ እነ ጌጥዬ ያለው መጣ የኢትዮ 360 ያለው አሁን ከነ ኢየሩስ ጋር የቀረው የዚህ ምንድነው ስሙ አባይ ማዶ የደጀን ልጅ ነው። ከእስክንድር ጋር የገባ እስክንድር በአንድ ጎኑ ጎጃም በአንድ ጎኑ ጎንደር የሆነ ጸረ አማራ አንድነት እንዳይፈጠር ይፈልግ የነበረ ክፉ እነሱ አሁን ለኢትዮጵያ ጎጃም ያለው እንደቀላል እንዳታዩት ፈልጌ ነው። እነሱ ባለው ጫኔ ጎጃም ናቸው። አሻራ ሚዲያ ጎጃም ነው እና አዲሱ ደርቤ ጎጃም ናቸው። እነ ሞገሴ ሽፈራው ምንም ውስጥ የሌለበት ነው። ሙያውን አክብሮ የሚሰራ ነው። ትልቅ አክብሮት አለኝ። ትልቅ አክብሮት እግዚአብሔር በሚያውቀው ትልቅ አክብሮት አለ። አቅምም ያለው ሰው ነው እና መስራት የሚችል ልጅ ነው። ዘረኛም ጎጠኛም አይደለም። እንዳየሁት እንደቀረብኩት ማለት ነው። እውነት መመስከር ስላለብን ማለት ነው። ወዶ ገቦች አሉ ደግሞ ለዚህ ለጎጃሜዎቹ ወዶ ይገቡ አሉ። በጎጃሜዎቹ ገንዘብና ሀብት የቆሙ እነ መዓዛ መሐመድ ሮሃ ሚዲያ የሚነዷት እነ አስረስ ናቸው። እነ ኢንጂነር ማን ነው ይልቃል ናቸው። እነዚህ ደግሞ የአሜሪካ መንግስት
ለቅሞ ለፕላን ቢ ይሄኛው መንግስት ከወደቀ ምናልባት ከነዚህ ጠጋግኜ በአማራ ስም መንግስት አረጋቸዋለሁ ብለው የአማራን ትግል አንድ ቀን ደግፈው የማያውቁ አንድ ቀን ደግፈው የማያውቁ ሰዎች ዛሬ አማራንን ብለው መጥተዋል። እነ ትንግርቱ ገብረ ጻድቅ ወሎዬ ነው ዘሩ ሲቆጠር ግን ደቡብ ያደገ ነው የሚሉት። ሲዳማ እዛ ደቡብ ያደገ ነው የሚሉት። አሳየ ደርቤ ሙያውን ነው የሚደግፈው። እኔ አደንቅለታለሁ። ግራ ቀኝ ቢያይ ደስ ይለኛል። ነገር ግን እሱ የወሎ ልጅ ነው እንጂ ጎጃም አይደለም ማለት ነው። አስቀድመው ነው የተዘጋጁት። ጊዮን ሚዲያ ብትሉ፣ ባህር ዳር ዊኪሊክስ ብትሉ፣ ንስር ሚዲያ ብትሉ፣ ምናምን ቴሌግራም ላይ ብትገቡ፣ ፌስቡክ ላይ ብትገቡ፣ ዩቲዩብ ላይ ብትገቡ፣ ምናምን ሚዲያ ላይ ብትገቡ ጎጃም አክቲቪስቶቹን ምላስ ያላቸው ተሳዳቢዎቹ ነውረኞቹ ጎጃም ሰበር ዜና ድንዝዝ የሚያደርጉ ሆን ተብሎ ቀድሞ የተዘጋጁ ከነዚህ እኔ እኮ ስጣላ ከነዚህ ጋር ሁላ ነው የምላተው። ገሚሱ በሳተላይት ይጮህብኛል፣ ገሚሱ በዩቲዩብ ይጮህብኛል፣ ገሚሱ በቲክቶክ ይጮህብኛል፣ ገሚሱ በቴሌግራም ይጮህብኛል፣ ገሚሱ በዩቲዩብ ይጮህብኛል፣ ገሚሱ በፌስቡክ፣ ገሚሱ መከራው አማራ እየተጫወቱ ማለት ነው። ከዛ ደግሞ የጎንደሩ ስኳድ አለ የሚረዳቸው። እነዚህ እነ ሰለሞን ባለ ሐውልቱ እነ ሳሚ ምንትስ የሚባለው ቅማንቴው እነማን አለ ደግሞ ከዛ ከሸንጎ ጋር እየተናበበ የሚሰራ። ስለዚህ ከነዚህ ጋር ነው የምላተመው። እኔ በጣም በእውነት ቀላል ሰው አይደለሁም። እግዚአብሔር ወላዲተ አምላክ ከኔ ጋር ስላለች ነው እንጂ እንዲህ ቀላል እኮ አይደለም። ይሄንን ሁሉ ጎጃሞቹ ምንድን ነው የሚሉት? አሁን ፋይናንስ አለን፣ ትርፍ አምራቾች ነን፣ ነጋዴው ባለሀብቱ ከኛ ጋር ገንዘብ አለን፣ እንደፈለግና አብልገን የአማራን ትግል እንበጠብጠዋለን ነው የሚለው። እነ ፕሮፌሰር ሀብታሙ ይሄንን ቲም እኛ እንመራዋለን፣ እኛ እንደዚህ እናደርጓል፣ ተራው የጎጃም ነው መንገስ ያለበት ብለው ነው እነዚህ የሚያቂሏቸው። ይሄ ትክክል አይደለም። የአማራን ትግል እየበጠበጡ የአማራን ትግል መከራ ፍዳ እያበሉት ያሉት ይሄ ኃይል ነው። አስቀድመው ነው የተዘጋጁበት። ስለዚህ እኔ ዘመዴ ብቻዬን ከነዚህ ሰዎች ጋር ስላተም ከአንድ ሰው ጋር ወይ ምናምን ነው ብላችሁ እንዳትገምቱ። እኔ መጀመሪያ ጠይቃለሁ። የሆነ ሰው ተተተተ ካለብኝ ማን ነው እሱ፣ የት ነው የተወለደው፣ ምንድነው ምናምን አመጣዋለሁ። ጎጃም አሉ ደግሞ ጎጃም ሆነው ህይወት ያላቸው የበላይ ዘለቀ ልጆች፣ የነጅጉ ዘለቀ ልጆች አሉ። ደግሞ ጎጃም የነ አቡነ ቴዎፍሎስ ልጆች አሉ። ጎጃም የነ ሞሂ ገላነሽ ልጆች፣ የነ ሊቀ ሊቃውንት አለቃ እያሌው ታምሩ ልጆች አሉ። የነ መላከ ብርሃን አድማሱ ጀንበሬ ልጆች፣ የተዋህዶ ልጆች አሉ። ጀግኖች አሉ። አማሮች አሉ። ለኢትዮጵያ ፓትርያርክ የሰጡ አሉ። ለኢትዮጵያ ጀግኖች የሰጡ አሉ። ለኢትዮጵያ ሊቃውንት የሰጡ አሉ። እነዚህ የሸንጎና የቅባት ስብስብ ዋጣቸው እንጂ በላቸው እንጂ አሉ። እንዳትንቁ። ስለዚህ ተቧድነው ነው የሚሰሩት። ተቧድነው ሲሆን እንዲህ ባልና ሚስት ሁለት አይነት የፖለቲካ እንትን ይዘው አንድ ሚዲያ ላይ ሲቀርቡ ተመልከቱ። ያው አማራነትን የሚጸየፉ አማራነትን የማይሉ እኛ ኢትዮጵያ ነን ይላል። ኢትዮጵያ ከሆንክ ኢትዮጵያ ብለህ ውጣ። አማራ የሆነ አማራ። አሁን ጨዋታው የዘር ነው፣ ፖለቲካው የዘር ነው። በኢትዮጵያዊነቱ የሚቀጠቀጥ አንድ ሰው የለም። ወይ በአማራነቱ ነው፣ ወይ በኦሮሞነቱ ነው፣ ወይ በትግሬነቱ ነው። አለቀ። የጨዋታው ህግ አለቀ። ኢትዮጵያኒስት ነኝ ካልክ እዛው ኢትዮጵያኒስትነትን ያዝ። እደግፋለሁ። ኢትዮጵያኒስት ነኝ ብለህ ግን የአማራን ትግር ልምራ ማለት አይቻልም። ነውር ነው። ትክክል አይደለም። ይሄን ነው እያደረግን ያለው። ስለዚህ የኢትዮጵያኒስቶች ኃይል የፈረሱት በምኑ ምክንያት ነው? ገንዘቡ ስለቀረ፣ ዶላሩ ስለቀረ፣ ስለነጠፈ ሱፐር ቻት ሱፐር ስቲከሩ ላይ ስለነጠፈ፣ ጎፈንድሚ ስለነጠፈ። የታሉ እነ ታማኝ በየ15 ቀኑ እየወጣ እንግዲህ ኢትዮጵያን ወጣን በለ $1 ቢሊዮን ነው የምንሰበስበው፣ አማራው ይሰጣል። ወፍ አሁን የለም። ወፍ
አማራው ራሱ ላይ ያደለበው ራሱ ነበር ያደለበው። አሁን በቦታችሁ መርዳት ከቻላችሁ ዳይሬክት የምታገኟቸውን በሰፈራችሁ መርዳት የሚያደርስ ስለሌለ እስክንድር አሰብስባችሁ ብትሰጡት አም አደረገው 3 ሚሊዮን 4 ሚሊዮን ባላው። ፓስተር ምስጋናው አንዱ ዓለም ተዋጥቶ ቢሰጠው ለነ ባዬ ስጥ ቢባል አገባበት። ለሆቴል እንኳን 12 ሚሊዮን 12000 ዶላር ነው አሉ። 8000 ነው 12000 ዶላር እነ ተስፋዬ እነ መዓዛ እነ ሊባኖስ ቆጥረው የሰጡት አበል ማለት ነው። እዛ መጥቶ ቁጭ ብሎ አንድ ቃል ተናግሮ ለሄደበት የአማራ ትግል ለነዚህ ወፈ ሰማይ ግሪሳዎች እንጀራ ነበር የሆናቸው። መንጋው ደግሞ ማዳመጥ የለም ለምን አይልም አይጠይቅም። ይሄ በኢትዮጵያ መንግስት ውስጥ ያለ ነው። አሁን አብይ አህመድን ለምን ብሎ የሚጠይቅ የለም። አብይ አህመድ መጀመሪያ ይሄዳል፣ ከዛ ሰርክሉን ያዞራቸዋል፣ ከዛ አብይ አህመድ ራሱ ይወጣል፣ እነሱ እሱን ሲሽከረከሩት ይውላሉ፣ እሱ ሌላ ቦታ ይሄዳል። አብይ አህመድ ማለት መንጋው ማለት ለምን ብሎ የማይጠይቅ እንዴት ወዴት ብሎ የማይጠይቅ ማለት እነዚህን በጎች ተመልከቷቸው። እነዚህን በጎች መንጋነት ማለት ይሄ ነው። ከዛ ሰውየው አብይ አህመድ ነው አንዱን መንጋ እየመራ መጣው። ወይ ሽመልስ አብዲሳ ነው ወይ አረጋ ከበደ ነው ወይ ብርሃኑ ነጋ ነው ምናምን መጣ። የመንጋውላ ብልጽግና መጣ፣ ግርግር ብሎ ይመጣል። ከዛ ሰዓቱን ያስሞቃቸዋል ብልጽግና። ከዛ ይዞት መጣ። ይኸው መንጋነት ማለት አይጠይቁ። ከዛ ዳነች አቤቤ መሰለችኝ እቺ ተፊት ያለችው ተመስገን ጥሩነህ መሰለኝ ይከተሉታል አብይ አህመድ ነው። ተመልከቱ በቃ አለቀ። ከዛ አብይ አህመድ ወጣ፣ ወደ ዱባይ ሄደ። እሱ ወደ ዱባይ ሄደ። መንጋው መዞር ነው በቃ አለቀ። ጠቅላይ ሚኒስትሩ እንዳሉት እሳቸው ባፈለቁት እሳቸው በሰሩት ምክንያት አይሰማም። ኧረ ተው እባካችሁ፣ ህዝብ እየተራበ ነው። በፍጹም በእሳቸው መሪነት በእሳቸው ተናጋሪነት አለቀ። የብሔራዊ ንግድ ገዢው ይኸው እዚህ ጋር የሚዞረው እሱ ነው። አይደክመውም። ተመልከቱ ብርሃኑ ነጋ እዚህ ጋር ተመልከት። በለጠ ሞላ ተመልከቱ። ዝሆን በቀደም ዝሆን አየው የሚለው ጠቅላይ ሚኒስትሩ ጊዜ ነው ዝሆን ያየሁት እግዚአብሔር ይመስገን የሚል ሚኒስትር። ያው መንጋነት ተመልከቶች። አብይ አህመድ የለም፣ እሱ ዱባይ ነው ያለው። እሱ ጩሩራ ጨንበራ ነው ያለው። ተመልከቱ ጮርጮራ ነው ያለው። እሱ ልጁን እየዳረ ነው። አሁን ቤተ መንግስት ልጁን እየዳረ ነው። የናረጋ ከበደ ወንድም እየተገደለ ነው። ዘመዶቹ በድሮን እየነደዱ ነው። መንጋ እሱ ይሽከረከራል። እዚህ ጠቅላይ ሚኒስትሩ እንዳሉት ይላል። ያኛው እንትና ብርሃኑ ጁላ በዚህ በኩል ያለው ነው። ደግሞ ዥንጉርጉር ያለው ደግሞ አበባው ታደሰ ነው። አበባው ታደሰ በዚህ በኩል ያለው ተባካ ማዞር ጠቅላይ ሚኒስትሩ እንዳሉት በሳቸው ሀሳብ አመንጭነት ይድላል። ተመልከተ። አይ እኔ አላልኩም። አቡነ ሳይሮስ እዚህ ውስጥ እኔ አልታዩኝም፣ ግን አሉ ይኖራሉ። ያውቃል ኢብራሂም ቱፋ ማንም ይኖራል፣ ግን እኔ እዚህ ውስጥ አሁን ጳጳሱንና ሼኩን አላየሁም፣ ፓስተሮቹንም አላየሁም። ግን ይሄ መንጋነት ማለት ይሄ አለቀ። አይጠይቅ። አንዴ ይዞት ይሄዳል፣ ያዞረዋል፣ አለቀ። እሳቸው እንዳሉት እያለ ይቀጥላል። መጠየቅ ልመዱ። ለምን ማለት ልመዱ። እሱ ሲሆን ነገሮች ሁሉ ጥሩ ይሆናሉ ማለት ነው። ሁለት ነገሮችን ቶሎ ቶሎ ነግሬያችሁ ልጨርስ። አንደኛው የህወሓት መከፋፈል ነው። ህወሓት እንዳያችኋት ነው። ህወሓት በጣም አሪፍ ናት፣ በጣም አሪፍ ናት፣ ስማርት ናት። ህወሓትን የማያውቃት ካለ እሱ በጣም ምንም ነገር የማይገባው ነው ማለት ነው። በጣም መረዳት መቻል። አንዳንድ ሰዎች ህወሓት ተከፋፍላለች፣ ህወሓት ተጣልታለች፣ 3-4 ቦታ ናቸው ምናምን ትግራይ ምናምን በቅቶላት። ትግሬ በጣም ስማርት የሆነ ትግሬ በቃ አለቀ። ለዓላማቸው ደግሞ ቃል ኪዳን። እዚህ እኔ ያለሁበት ሀገር አንዲት ሴት ስትናገር እሰማት ነበር። እኔ ስጋዬን ሽጬ ነው ውድቤን ማለት ድርጅቴን ህወሓትን የረዳዋትና 4 ኪሎ ያስገባዋት ስጋዬን ሽጬ ነው፣ ቸርችሬ ነው፣ ሴተኛ ዳሪ ሆኜ ነው ብላ በድፍረት ስትናገር ሰማት ነበር። እዚሁ ያለሁበት ሀገር ማለት ነው። ይሄ ቃል የሚገቡት ኮሚትመንታቸው እዚህ ድረስ ነው። ትግሬ ማለት በቃ አለቀ። የሚደነቅ ህዝብ ነው። ይሄ መሽለጥለጥ ምናምን የለም። ራሱ ትግሬን አይደለም አማራውን ትግሬ ሲያደርጉት እንደራሳቸው አድርገው ነው። ኦሮሞውን ትግሬ ሲያደርጉት እንደራሳቸው አድርገው ነው።
እነ አረጋ ከበደን እነ ደመቀ መኮንንን እነ ገዱ አንዳርጋቸውን ትግሬ ሲያደርጓቸው የትግሬ ፖሊሲ ሲጭኑባቸውና በአማራ ላይ የትግሬ አምባሳደር አድርገው ሲሾሟቸው ትግሬ አድርገው ነው። ህወሓት እንዳለችው ውድብና ከሷ በፊት እኛን ያስቀድመን መስመርና ኃይልና ከትግሬ በላይ ትግሬ ሆነው አማራን የጨፈጨፉ ሰዎች ትግሬዋ ህወሓት ያጠመቀቻቸው ናቸው። በጣም ትችልበታለች፣ በጣም ትችልበታለች። ትግሬው ብቻ ሳይሆን ትግሬ ያልሆነውን ከትግሬ በላይ ትግሬ ሆኖ ለትግሬ እንዲያለቅስ እሱ እየተራበ ለትግሬ እንዲያለቅስ እሱ እየተጠማ ለትግሬ እንዲያለቅስ እሱ እየተጎዳ ለትግሬ እንዲያዝን ለትግሬ እንዲጨነቅ ያደርጉታል። ይችሉበታል። ፖለቲካውን ይሰሩታል። አሁን አቶ ልደቱ አያሌው ማደንቀው ማከብረው ምንም ቀን በክፉ ማልናገረው ፖለቲከኛ ሐሳቡን አደንቅለታል። ወንድ የሆነ ይሟገተው ወንድ የሆነ ይርታው ራሱን ሆኖ ነው የሚቀርበው። ደስ ነው የሚለኝ። ልደቱ ሰይጣንን አመልካለሁ ብሎ ሲቀርብ የሰይጣንን ቅድስና ሲናገር ሰይጣን ርኩስ እንደሆነ ሰይጣን የተጣለ ዘንዶ እንደሆነ ማስተማር መከራከርና ማሳመን ያለበት እግዚአብሔር ቅዱስ ነው፣ እግዚአብሔር አምላክ ነው፣ መላእክት ቅዱሳን ናቸው የሚል ኃይል ነው እንጂ ለምን ልደቱ እንደዚህ አለ አንልም። ቅረበው፣ ተሟገተው፣ ተከራከሩ። አደንቀዋል። ከልደቱ እኔም ማልስማማውና እሱንም ራሱ የጠየቅኩት እህቱን ፊት የጠየቅኩት ሌላም ሰው መሀላችን አለ የጠየቅኩትና የማይስማማኝ እኔ አማራ ሆኖ ከትግሬ በላይ ለትግሬ የሚከራከረው ነገር ለዚህ በተለይ ለወያኔ የሚከራከረው ነገር የሚያለቅሰው ነገር የሚጮኸው ነገር ምን ቢወጉት ነው? ምን አይነት ስልጠና ቢሰጡት ነው? ምን አይነት ትምህርት ቢሰጡት ነው? ወይም እኛ ያላየነውን የትግሬን ቅድስና የትግሬን መልአክነት እንዴት ቢያይ ነው እላለሁ። ዘመዶቹ ላስታ ላይ አልቀው፣ ዘመዶቹ ወሎ ላይ አልቀው ርብርም ብለው ትንፍሽ አይልም። ግርም ነው የሚለኝ በእውነት እኔ እና አደንቃቸዋለሁ በእውነት ከምን እንደመጣ ጋሽ ልደቱ አንድ ቀን ቢነግረኝ በጣም ነው ደስ የሚለኝ በእውነት እኔ ለራሴ ቢገባኝ ማለት ነው። ስለዚህ አሁን ትግሬዎቹ እንደዚህ ሆነዋል። ጮቤ ሲረግጡ ነበር። አሁን መንገድ ተዘጋ፣ የቲዲኤፍ ሰራዊቶች ድንጋይ ኮለኮሉ ብሎ ይሄ ኮልኮሊያም ትግሬን የማያቅ የትግሬን ልቡን የማያቅ የትግሬን የውስጡን የማያቅ በቃ ህወሓት ተጣላ ተፈረዘ ብሎ እንዲሁም ቤንዚን ሊያርከፈክፍ ጥቅሴ ነው። አማራ ክልል የአማራ ልዩ ኃይል እንደዚያ ቢያደርግ ራሱ መንግስት በሞርታር በድሮን ነበር አፈር ከድሜ የሚያበላቸው። በትግራይ እየተነካለ የለም። ፖለቲካ ነው የሰሩት። ትንሽ ስጋ ጣል አድርገው ቢምቢውንና ጉንዳኑን ዘመሚቱን ቁጫጩን ሰበሰቡበት። ወንዶች ናቸው። እግዚአብሔር ነው ያደቃቸዋል። ወንዶች ናቸው። ክፉና ደጉን ወዳጅና ጠላቱን ለዩበት። እነሱ አይናኩ። በትግራይ 13 ፓርቲ ነው ያለው። ታምናላችሁ? እናታቸው ህወሓት ትባላለች፣ ቲፒኤልኤፍ። ልጆቿ አረና፣ ብልጽግና፣ ራሱ ባይቶና፣ ሳልሳይ ወያነ፣ ውድብ ነፃነት ትግራይ፣ አሲምባ፣ አክሱማይት ፓርቲ፣ ራዴፓ፣ ውድብ ሰብዓ እንደርታ፣ ትዴፓ እና ወይዘሮ ስምረት። ወይዘሮ ስምረት የጌታቸው ረዳ አክስቱ የነበሩ ናቸው አሉ እና በእሳቸው መታሰቢያ ነው የከፈተው ይላሉ። እኔ አላቅም። አሁን ወይዘሮ ስምረት ብለው የነገሩኝን ነው። ስምረት ፓርቲ ተመስርቷል ብሏል። ነገር ግን ወይዘሮ ስምረት የጌታቸው ረዳ አክስት መሆናቸውን አላቅም። ይሄ ግን ተመልከቱ፣ ዘዴያቸውን ብቻ ይውልኝ። የትግሬን ዘዴ ተመልከቱት። እነዚህ 13 ፓርቲዎች እዛ ተቀምጠዋል። ትግራይ ውስጥ ነው ያሉት። ከዛስ ፕላን ኤ፣ ፕላን ቢ፣ ፕላን ሲ፣ ፕላን ዲ፣ ፕላን ኢ፣ ፕላን ኤፍ ብለው ያወጣሉ። ህወሓት እዛው ትግራይ ትቀመጥና ከዛ ከማጋ ግንኙነት ታደርጋለች፣ ከኤርትራ ጋር ግንኙነት ታደርጋለች፣ ከሻቢያ ጋር እንደ በፊቱ ከብልጽግና ጋር ሻቢያ ተጠቃቅሶ መጥቶ ለሁለት እንዳይወቃት ያንን በትግርኛ እያናገረች ሽማግሌውን አብረን እንሁን ያለበለዚያ ሁለታችን ያጠፋናል ብላ እዛ ትይዘዋለች ማለት ነው። እሷ እዛ ናት። ከዛ መሳሪያ ደግሞ ያስፈልጋቸዋል። መሳሪያ ስለሚያስፈልጋቸው ደግሞ አዲስ ኃይል አቋቁመው ብርሃኑ ጁላን ምርኮኛውን አብይ አህመድን አጭበርብረው አፋር ውስጥ የህወሓትን የሚቃወም ሰራዊት ብለው አስቀምጠዋል። በማ በጀት? በኢትዮጵያ በጀት። በማ ገንዘብ? በኢትዮጵያ ገንዘብ። መሳሪያውን የሚሰጠው ማን ነው? አብይ አህመድ።
መሳሪያውን የሚሰጠው ማን ነው? በጀቱን የሚሰጠው አብይ አህመድ። ቀለብ የሚያቀርበው ስንቅ ትጥቅ የሚያቀርበው ማን ነው? አብይ አህመድ። ማንን እንዲወጉ? ትግሬን እንዲወጋ መስለዋል። ከዛ ደግሞ ከዱ ይባላል 30 ምናምን ሰዎች ወደ ትግራይ ከዱ። ከዛ ከዚህ ሰው ይጨመር ይባልና እዛ ይሄዳሉ፣ ይሰለጥናል። ምን ይላል? በኢትዮጵያ ገንዘብ ይሰለጥናሉ፣ በኢትዮጵያ ሀብት ይሰለጥናሉ፣ በኢትዮጵያ መሳሪያ ይሰለጥናሉ። ከዛ በኋላ ራሳቸውን ያጠናክራሉ። ከአፋር ገዢ መሬት ይዘዋል። በዚህ በኩል የሚመጣባቸውን መሳሪያ ሊያዞሩበት ይችላሉ። እንደ ሰሜን እዛው አፋር ቁጭ ብለው የኢትዮጵያ መከላከያ ሰራዊት ነኝ የሚለውን ገበሬ የደቡብና የኦሮሞ ወጣት በአንድ ሌሊት ምሽቅ ሊያደርጉት ይችላሉ። ከዛ አረና የሚባል ደግሞ አለ። አረና ማለት ከህወሓት የወጡ ህወሓቶች ናቸው። እነ ገብሩ አስራት እነማ ናቸው? ትግሬዎች ናቸው። አይነካኩም። ብልጽግና ደግሞ በራሱ ብሎ ያዛቸዋሉ። ይሄ ኦሮሞ ሆኛለሁ የሚለው ኤርትራ የተወለዱ ሰዎችን ይዟል። ይሄ የቆላማ ሚኒስትር ያን የመከላከያ ሚኒስትር ሆኖ ትግሬን አፈር ቅድሜ ያበላው ማለት ነው ሻዕቢያው። እነ ዶክተር በላይ ማን ነው ምናምን የሚባለው አለ። ባይቶና የሚባል አለ። ምን አይቶ እንግዲህ ስሙን አለ ትርጉሙን አለ። ሳልሳይ ወያኔ የሚባል አለ። ቀዳማይ ወያኔ አለ። ከዛ ሁለተኛዋ ህወሓት ወያኔ አለች። እኛ ደግሞ ሳልሳይ ነን ወያኔ ነን ብለው በአያታቸው በወያኔ ስም የሚጠሩ ሳልሳይ ወያኔ የሚባሉ አሉ። ትግሬዎች ናቸው። ውድብ ነፃነት ትግራይ የሚባላል። ያው ህወሓት ማለት ነው የትግሬ ነፃ አውጪ ነው። ትግራይን ነፃ የሚያወጣ ግሩፕ ነው። ይሄን ፍቃድ የሚሰጠው ማን ነው? የኢትዮጵያ ምርጫ ቦርድ አብይ